አድማጭ ተመልካቾቻችን ለዛሬ ያላችሁን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ከላሊበላ ከተማ ወደ ጋሽና ሲጓዙ የነበሩ የአገዛዙ ወታደሮች ልዩ ቦታው ድብኮ አካባቢ ላይ በተፈጸመባቸው የደፈጣ ጥቃት በርካቶች ሙትና ቁስለኛ መሆናቸው ታወቀም። በተመሳሳይ ትናንት በስቲያ በዚህ ቀጠና በተፈጸመ የደፈጣ ጥቃት የብልጽግና አመራሮችን አጅበው ሲጓዙ በነበሩ የአገዛዙ ወታደሮች ላይ ከባድ ጉዳት መድረሱም ተነግሯል። በሰሜን ወሎ ዞን ላስታ ወረዳ ከድብኮ ከተማ በቅርብ ርቀት በሚገኘው ቆጋ ወንዝ አካባቢ በተፈጸመ የደፈጣ ጥቃት 5 የመከላከያ ሰራዊት አባላት ሲገደሉ ከ12 በላይ የሚሆኑት ደግሞ ክፉኛ መቁሰላቸውን የአማራ ፋኖ ብሔራዊ ኃይል በወሎ ላስታ ሳምነው ኮር በላከው መረጃ አስታውቋል። የአገዛዙ ወታደሮች በ3 ሲኖትራክ በ2 ካሲኖና በአንድ አይሱዙ ተሳፍረው መነሻቸውን ላሊበላ ከተማ በማድረግ ወደ ጋሽታን ከተማ እየተጓዙ በነበረበት ወቅት ነው የደፈጣ ጥቃት የተፈጸመባቸው ተብሏል። ወታደሮቹ በዚህ ደፈጣ ጥቃት የተገደሉ አባሎቻቸውን ጨምሮ የቆሰሉ ከ12 በላይ ወታደሮችን በአንድ ፓትሮልና በአንድ አምቡላንስ ጭነው ወደ ጋሽታን ከተማ መሻቸውን የኮሩ ህዝብ ግንኙነት መምሪያ ገልጿል። በተመሳሳይ ትናንት በስቲያ ግንቦት 11 2017 ዓ.ም በዚሁ ድብኮ ከተማ ልዩ ስሙ አሮጌው ተብሎ በሚጠራው ቦታ በተፈጸመ የደፈጣ ጥቃት በአገዛዙ ኃይል ላይ ከባድ የሆነ ሰብአዊና ቁሳዊ ውድመት መድረሱም ተዘግቧል። ወታደሮቹ ላይ የደፈጣ ጥቃቱ የተፈጸመው የብልጽግና አመራሮቹ ከላሊበላ ወደ ጋሽና አጅበው የተጓዙ በነበረበት ሲሆን በዚህም ከባድ ጉዳት ደርሶባቸዋል። 48 ሰዓት ባለሞላው ጊዜ ውስጥ በአንድ ቀጠና ተደጋጋሚ የሆነ የደፈጣ ጥቃት የፈጸሙት በአማራ ፋኖ ብሔራዊ ኃይል በወሎ ላስታ አሳምነው ኮር ስር ተወርዋሪዎቹ አናብስት በሚል ቅጽል ስም የሚጠሩት የሸተ ክፍለ ጦር ፋኖች መሆናቸውን ከተቋሙ ህዝብ ግንኙነት መምሪያ ያገኘነው መረጃ ያመለክታል። በአማራ ፋኖ ብሔራዊ ኃይል የቀኝ ጌታ የወፍታይ ንጉሴ 6ኛ ክፍለ ጦር ታላቅ ውጊያ ማድረጉ ተሰማ። በዛሬው ዕለት ግንቦት 13 2017 ዓ.ም የአብይ አህመድ ሰራዊት የጅብላ ሞተራ ብርጌድን በ5 አቅጣጫ ማለትም በፈንደቃ፣ በደብረ ኤልያስ፣ በቸርተከል፣ በገንጠያ፣ በየቦ ማርያምና ቦርቡራ በተባሉ አቅጣጫዎች በጠዋቱ ከበባ ለማድረግ እጅግ ብዙ ቁጥር ያለው ጦር ወደ ቀጠናው አስገብቶ የነበረ ቢሆንም በረሃኞቹ የጅብላ ሞተራ ፋኖች ግን መንገድ ላይ በመጠበቅ በእሳት አለንጋ ሲገርፉት ውለዋል ሲሉ የፋኖ ምንጮች ገልጸዋል። ውጊያው በዋናነት በቸርተከል በሊባኖስ ግንባሮች የተካሄደ ሲሆን በእነዚህ ግንባሮችም በርካታ ቁጥር ያለው የአገዛዙ ኃይል ተደምስሷል ሲሉ ምንጮች ገልጸዋል። በተለይም በሊባኖስ በኩል የአገዛዙ ኃይል በከፍተኛ ሁኔታ በመመታቱ እስከ ምሽት ድረስ አስክሬንና ቁስለኛውን ሲያጓጉዝ ውሏል ብለዋል። በዚህ ውጊያ በሊባኖስ ግንባር ብቻ 12 አስክሬን፣ 35 ቁስለኛ መነሳቱን ገልጸዋል። በዚህም የተነሳ አየነው ስመኝ የተባለን ግለሰብ ፋኖ ዘመድ አለ በሚል እንደረሸኑት ጨምረው ገልጸዋል። በተያያዘ ዜናም የቀስተ ደመና ብርጌድ ፋኖች ደብረ ኤልያስ ከተማ ላይ በመግባት የአገዛዙን ኃይል ሲያዋክቡት እንደዋሉ ተሰምቷል። ውጊያው ፋብሪካውና ወላስማ በሚባሉ ግንባሮች የተደረገ ሲሆን በዚህ ግንባር የተገኘ ድል የአንድ የአገዛዙ ወታደር መሞት እንዲሁም 10 ቁስለኛና 1 ክላሽ መማረኩ ነው ሲሉ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ተባለ። የዜና ምንጩ ጠቅላይ ሚኒስትሩ ጠፈር ላይ በመሆን ለዓለም ሕዝብ የሰላም መልእክት ለማስተላለፍ ማቀዳቸውን አረጋግጫለሁ ማለቱን አዲስ ፎከስ ሰምቷል። የጉዞ እቅዱ ከተሳካ ወደ ጠፈር የተጓዙ የመጀመሪያው የዓለማችን መሪም ያደርጋቸዋል። በዓለም ታሪክ ወደ ጠፈር ስፔስ የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያነሳሉ። ከነዚህ ውስጥ አብዛኞቹ የጠፈር ተመራማሪዎች ሲሆኑ ከቅርብ ዓመታት ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛውን ንፍቀ ክበብ የጠፈር ጉብኝት አድርገዋል። የአብይ አህመድን የጠፈር ጉዞ ከኮሎኔል መንግስቱ ኃይለማርያም የዚምባብዌ ፍርጠጣ ጋር ያገናኙት አስተያየት ሰጪዎች ልክ በዚህ ጊዜ በግንቦት ወር የተስፋ መቁረጥ መጨረሻ ምዕራፍ ላይ ሲደርስ ኮሎኔል መንግስቱ ዚምባብዌ ከመግባቱ በፊት ለስራ ጉዳይ ብላቴ ሄዳለሁ እንድመጣ ይፈልጋሉ በሚል መንግስቱ ጎመቹ ለተባለ ሰው ገልጾ አየር ይዘው ተነሱ። ነገር ግን አቅጣጫው ብላቴ ሳይሆን ኬንያ ናይሮቢ ነበር። የጦር አበጋዞች ጓደኞቻቸውንም ስራ ያውጣ ያሉት ኮሎኔል መንግስቱ ከናይሮቢ ተነስተው ወደ ዚምባብዌ አቀኑ። ከ33 ዓመት በኋላ 7ኛው ንጉስ ኮሎኔል አብይ አህመድ በጦርነትና በተቃውሞ ሲናጥ የማይቀረው ለውጥ ከፊቱ ሲቆም እንደ ጋዳፊ እጄ ተይዞ ከጽዋው ከምጎነጭ ራሴን ላድን ብሎ ለመፈርጠጥ እየፈለገ ይመስላል። ህዝባዊ ማዕበሉ አስፈሪ የሆነበት አብይ አህመድ ከአንድነት ፓርክ ተጎትቶ ሳይወጣ ኮሎኔል መንግስቱ ለስራ ብላቴ ብለው በሰበብ ናይሮቢ እንደተገኙ ሁሉ ኮሎኔል አብይ አህመድም የብልጽግና ወንጌል ማህበርተኛና የደም ጉባኤ ምዕመኑን ሜዳ ላይ ጥሎ ወደማይመለስበት ወደ መሐመድ ቢን ዛይድ የዱባይ ጠፈር ለመሄድ እንዳሰበና ታሪክ ራሱ ሊደግም መሆኑ ማሳያ ነው ይላሉ። የሁለቱ ኮሎኔሎች የግንቦት ወር ትውስታ ሆኖም ይመዘገባል ሲሉ አስተያየት ሰጪዎች ተናግረዋል።
ሰሞኑን የጤና ባለሙያዎች በመላው ኢትዮጵያ እያካሄዱት ካለው የስራ ማቆም አድማ ጋር በተያያዘ በጸጥታ አካላት የተያዙ ባለሙያዎች ዛሬ የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት መቅረባቸው ታውቋል። የፌዴራል ፖሊስ በጽሁፍ ያቀረበው የጊዜ ቀጠሮ መጠየቂያ ወረቀት 9 ተከሳሾች ሁከትና ብጥብጥ በማነሳሳት ወንጀል እንደተጠረጠሩ ይገልጻል። ተጠርጣሪዎቹ ከጥር 2017 ዓ.ም ጀምሮ ሌሎች ካልተያዙ ግብረ አበሮቻቸው ጋር በመሆን ከጸረ ሰላም ኃይሎች ጋር በመመሳጠር በመደራጀት እንዲሁም ተልዕኮ በመቀበል በከተማ ውስጥ ከፍተኛ የሆነ አመፅ እንዲሁም ሁከትና ብጥብጥ እንዲነሳ ለማድረግ የሚል ወንጀል ቀርቦባቸዋል። ክሱ አክሎም በሚሰሩበት ስራ ዘርፍ ታካሚዎችን አናክምም፣ አገልግሎት ፈላጊዎችን እንዲሁም በአዲስ አበባ ከተማ ውስጥ ከፍተኛ የሆነ ሁከትና ብጥብጥ በማነሳሳት የስራ ማቆም አድማን ሲቀሰቅሱ እንደነበር ይጠቅሳል። ፖሊስ እስካሁን የአካባቢና የሰነድ ማስረጃዎችን ማሰባሰቡን ጠቅሶ ተጨማሪ 12 የምርመራ ቀን የጠየቀ ሲሆን ይህም በፍርድ ቤቱ ተፈቅዶለታል። ተጨማሪ ቀን ካስፈለገበት ምክንያት አንዱ ተጠርጣሪዎች ሲሰሩበት በነበረው ሆስፒታል ውስጥ በሕክምና መስተጓገል ህይወታቸው ያለፈ በርካታ ሰዎች ስለመኖራቸው በተገኘ መረጃ መሰረት ይህንን ከተለያዩ ሆስፒታሎች በማስረጃ እስከምናረጋግጥ የሚል ነው። ላለፉት 2 ዓመታት ስራ ላይ ያልነበረችውና በቢቢሲ ፎከስ ኦን አፍሪካ ፕሮግራም ላይ በመቅረብ የጤና ባለሙያዎችን ድምጽ ያሰማችው ዶክተር ማህሌት ጉሽ የታካሚዎች ህይወት ማለፍን በተመለከተ የቀረበው ክስን ስራ ላይ እንዳልነበረች በመጥቀስ ስትከላከል ፖሊስ በውጭ ሀገራት ሆነው ከሚቀሳቀሱ ጸረ ሰላም ኃይሎች ጋር በመተባበር የሚል ወንጀል አቅርበዋል። በዛሬው ዕለት ከዶክተር ማህሌት በተጨማሪም ተይዘው ፍርድ ቤት የቀረቡ ዶክተር ሳሙኤል ኃይሉ፣ ዶክተር ሚኪያስ አለም፣ ዶክተር ሩት አማረ፣ ዶክተር ኃይለ ኢየሱስ ንጋቱ፣ ሚካኤል ተሰማ፣ ጃፈር አብዱ ጀሊል፣ ኡስማን አዋይና አለባቸው ፈቂ ናቸው። የኢትዮጵያ የሰብአዊ መብት ኮሚሽን በበኩሉ ዛሬ ባወጣው መግለጫ በሕክምና ተቋማት በመካሄድ ላይ ያሉ የስራ ማቆም አድማዎች ለሰብአዊ መብት ጥሰቶች በር እንዳይከፍቱ ትኩረት ይሰጣቸውና ዘላቂ መፍትሄ እንዲያገኙ ማድረግ ይገባል ብለዋል። ኢሰመኮ አንዳንድ የሕክምና ባለሙያዎች የደሞዝና ከስራ ሁኔታ ጋር የተያዙ ጥያቄዎች በመንግስት እንዲመለስ ሰጥተናል ያሉት የ30 ቀናት የጊዜ ገደብ ግንቦት 3 ቀን 2017 ዓ.ም መጠናቀቁን ተከትሎ በመንግስትና በሕክምና ባለሙያዎች በመውሰድ ላይ የሚገኙት እርምጃዎችን በመከታተል ላይ ይገኛለሁ ብለዋል። ልክ የዛሬ 34 ዓመት ግንቦት 13 1983 ዓ.ም ጓድ መንግስቱ ኃይለማርያም ሀገራቸውን ጥለው ለመውጣት የተገደዱባት ቀን ነው። ማክሰኞ ግንቦት 13 የፕሬዝዳንቱ ልዩ ረዳት ሻምበል መንግስቱ ብላቴ ማሰልጠኛ ጣቢያ ደርሶ ከዚያም ወደ አስመራ ደርሶ መልስ የሚያበቃ ነዳጅ የሞላ አንድ ዳሽ 5 አውሮፕላን እንዲዘጋጅ ትዕዛዝ አስተላለፉ። በዛው ዕለት ከጠዋቱ ወደ 2 ሰዓት ገደማ ፕሬዝዳንቱ ከተመረጡ አጃቢዎች እንደዚሁም ከ3ኛ ክፍለ ጦር የመጣና የቅርብ አጃቢያቸው ከነበረው ከሻምበል ደመቀ ባንጃው ጋር በመሆን በኮሎኔል ተስፋዬ መርነት ቦሌ አውሮፕላን ማረፊያ በመድረስ ተዘጋጅታ ተጠብቅ ከነበረችው አውሮፕላን ተሳፈሩ። ግንቦት 13 ቀን 1983 ዓ.ም ፕሬዝዳንት መንግስቱ የ17 ዓመት ስልጣናቸውን ለቀው ወደ ዚምባብዌ መሄዳቸውን የኢትዮጵያ ሬዲዮ ደጋግሞ አሳወቀ። ይህ ከሆነ ዛሬ 34 ዓመታት ተቆጠሩ ማለት ነው። ከዛሬ 34 ዓመት በፊት ትውስታዎች ከሆኑት ሌላኛው የአራቱ ተስፋዬዎች የመንግስት አመራር ነበር። ከ34 ዓመት በፊት ልክ በዛሬዋ ቀን ፕሬዝዳንት መንግስቱ ኃይለማርያም ከሀገር መውጣታቸውን ተከትሎ በሀገሪቱ ለ6 ቀናት ከፍተኛ የመንግስት አመራር ላይ የነበሩት አራቱ ተስፋዬዎች ናቸው። ሌተናል ጄኔራል ተስፋዬ ገብረ ኪዳን የሪፐብሊኩ ተጠባባቂ ፕሬዝዳንት፣ ኮሎኔል ተስፋዬ ወልደ ስላሴ የደህንነት ሚኒስትር፣ አቶ ተስፋዬ ዲንቃ ጠቅላይ ሚኒስትርና አቶ ተስፋዬ ታደሰ የውጭ ጉዳይ ሚኒስትር ነበሩ። በትግራይ ክልል መቀሌ ከተማ የሚገኙ ዳኞች በትናንትናው ዕለት የጀመሩትን የሥራ ማቆም ዛሬም በመቀጠላቸው በከተማይቱ የሚገኙ ፍርድ ቤቶች ተዘግተው ዋሉ። ዳኞቹ ለክልሉ ጊዜያዊ አስተዳደር ያቀረቧቸው ጥያቄዎች እስኪፈቱ ድረስ የሥራ ማቆማቸውን እንደሚቀጥሉ የትግራይ ዳኞች ማህበር ገልጸዋል። በመቀሌ ከተማ የሚገኙ ዳኞች ስራቸውን ለማቆማቸው በዋነኝነት የተጠቀሱት ምክንያት የደህንነት ችግር አለብን የሚል ነው። የትግራይ ክልል ጊዜያዊ አስተዳደር በትናንትናው ዕለት ባወጣው መግለጫም በመቀሌ 7 ክፍለ ከተሞች ባሉ ፍርድ ቤቶችና በከተማይቱ ከፍተኛ ፍርድ ቤት የሚሰሩ ዳኞች በደህንነት ስጋት ምክንያት ስራ እንዳቆሙ ማስታወቃቸውን አረጋግጠዋል። የትግራይ ዳኞች ማህበር ፕሬዝዳንት አቶ ዳዊት ኃይለስላሴ ለክልሉ ጊዜያዊ አስተዳደር ያቀረቧቸው 5 ጥያቄዎች ከዳኞች ደህንነት ጋር የተያያዙ መሆናቸውን ለኢትዮጵያ ኢንሳይደር ተናግረዋል። የዳኞቹ የመጀመሪያ ጥያቄ በችሎት የሚመደቡ የጸጥታ አስከባሪዎችን የሚመለከት ነው። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።